ሰላም ተማሪዎች፣ በዛሬው ቪዲዮ የ11ኛ ክፍል የጂኦግራፊ ትምህርት ዩኒት 6 ፓርት 2 የቀረንን ነው የምናየው እና በዚህ ቪዲዮ የምንችለውን ያህል ፓርት 2ን ከበር ለማድረግ ነው የምንሞክረው። ባለፈው ካቆምንበት ነው የምንጀምረው 6.14 ኢንቫሲቭ ኤሊየን ስፒሺስ የሚለውን ዛሬ እናያለን ማለት ነው። ሽንጀምር የመጀመሪያው ኢንቫሲቭ ኤሊየን ስፒሺስ ማለት ምን ማለት ነው? ኢንቫሲቭ ኤሊየን ስፒሺስ ኢንክሉድ አኒማልስ ፕላንትስ ኤንድ ሚክሮብስ ዛት ኢንፊልትሬት ኤንድ ኢንቬድ ኢኮሲስተም ቢዮንድ ዜር ሂስቶሪክ ሬንጅ። ስለዚህ ኢንቫሲቭ ኤሊየን ስፒሺሶች የሚባሉት እንስሳቶች ሊሆኑ ይችላሉ፣ እጽዋቶች ሊሆኑ ይችላሉ፣ ሚክሮቦች ሊሆኑ ይችላሉ። ሲስተማችንን ወይንም ደግሞ ኢኮሲስተማችንን ምን የሚያደርጉ ኢንፊልትሬት ወይንም ደግሞ ኢንቬድ የሚያደርጉ ከሆነ ኢንቫሲቭ ኤሊየን ስፒሺሶች እንላለን። ያ ማለት ነው የትኛውም አይነት ዝርያ ይሁን እንስሳትም ሊሆን ይችላል፣ እጽዋትም ሊሆን ይችላል፣ በተፈጥሮ እዛ አካባቢ ላይ የኖረ ሳይሆን ከሌላ ቦታ ሲመጣ ወይም ሲወርድ ኢንቬድ ሲያደርግ ማለት ይሄ ላይክ እንዴት ነው ከሌላ ኢንቫይሮንመንት ላይ መጥቶ ያንን ኢንቫይሮንመንት የሚወር ወይንም ደግሞ መጤ የሆነ ማለት ነው። ስለዚህ ኢንቫሲቭ ማለት ምን ማለት ነው? ከሌላ ቦታ እዛ ነዋሪ ያልነበረ ከሌላ ቦታ ፈልሶ የሚመጣ ወይንም ደግሞ መጤ የሆነ ነገር ሲሆን ምን እንላለን? ኢንቫሲቭ ኤሊየን ስፒሺስ እንላለን። ታስታውሱ ከሆነ ላይክ ከጥቂት ዓመታት በፊት እምቦጭ ምናምን አረም ምናምን ሲባል ሰምታችሁ ታውቃላችሁ? ጣና ሐይቅ ላይ የነበረው ማለት ነው። እና አሁን እሱ ምንድነው ኢንቫሲቭ ኤሊየን ስፒሺስ ነው። በተፈጥሮ እዛ ኢንቫይሮንመንት ላይ የነበረ ሳይሆን ከሌላ ቦታ መጥቶ ያንን ኢንቫይሮንመንት ሲወር አንድ ነገር ፕላንትም ሊሆን ይችላል፣ አኒማልም ሊሆን ይችላል፣ ሚክሮብም ሊሆን ይችላል። ሲስተሙን ኢንፊልትሬት ሲያደርግ ከሌላ ቦታ መጤ ሲሆን ያንን ምን እንለዋለን? ኢንቫሲቭ ኤሊየን ስፒሺስ እንለዋለን ማለት ነው። እነዚህ ኢንቫሲቭ ኤሊየን ስፒሺሶች ምንድን ናቸው? they are invaders, outstanding competitors, non-natives, exotics, invasive, expand their geographic ranges። ስለዚህ እነዚህ ምንድን ናቸው እያልን ነው? ኢንቬደር ናቸው ስንል ያው ከሌላ ቦታ ነው የመጡት እያልን ነው። አውትስታንዲንግ ኮምፒቴተር ናቸው ስንል ደግሞ እንደምታውቁት የሆነ ሀቢታት ውስጥ በተፈጥሮ እዛው አካባቢ ላይ ያደጉ የኖሩ እጽዋቶች፣ እንስሳቶች አሉት አይደለ? እነዚህኞቹ ግን ከሌላ ኢንቫይሮንመንት ላይ ፈልሰው ነው የሚመጡት። ፈልሰው ከመጡ በኋላ ምን ያደርጋሉ ማለት ነው? እዛ ኢንቫይሮንመንት ላይ ያሉ እንስሳቶች የሚያስፈልጓቸው ምግቦች ይጋሯቸዋል፣ ወይም እጽዋቶች ከሆኑ እጽዋቶቹ ምግባቸውን ይጋሯቸዋል፣ ውሃ ከሆነ ውሃውን ይጋሯቸዋል። እያንዳንዱን እዛ ኢንቫይሮንመንት ላይ ያለው ሪሶርስ ይጋሯቸዋል ማለት ነው። እነዚህ ምን እንላቸዋለን? ኢንቫሲቭ ኤሊየን ስፒሺስ እንላቸዋለን። ስለዚህ ነው አውትስታንዲንግ ኮምፒቴተር ናቸው የምንለው። ሌላው ደግሞ ምንድነው? ነን ኔቲቭ ናቸው፣ ኤግዞቲክስ ናቸው። ያው እንዳልኳችሁ ከሌላ ቦታ አንድ ነገር ፈልሶ ሲመጣ ኤግዞቲክስ ነው የሚባለው። ኢንቫሲቭ ኤክስፓንድ ዜር ጂኦግራፊክ ሬንጅ። ስለዚህ ያሉበትን ኢንቫይሮንመንት ደግሞ ምን እያደረጉት ነው የሚሄዱት? ከመጡ በኋላ እያስፋፉት ነው የሚሄዱት ማለት ነው። ኤንድ ስፕሊት ኢንቱ መልቲፕል ስፒሺስ። እንደገና ደግሞ ወደ ተለያዩ ስፒሺሶች ራሳቸው ምን ማድረግ ይችላሉ? መከፋፈል ይችላሉ፣ ስፕሊት ማድረግ ይችላሉ። ለምሳሌ እስቲ ስፒሺሶችን እንያቸው። ሰም ስፒሺስ such as rose modify their leaves into thorns while other plant species may develop fruit only at the top of the canopy። ስለዚህ አሁን ለምሳሌ ሮዝ የሚባለው ስፒሺስ ምንድነው የሚያደርገው? ቅጠሎቹን ወደ ምንድነው የሚቀይረው? ወደ ቶርንስ ነው የሚቀይረው። ጽጌረዳ አበባ ታውቃላችሁ አይደለ? እቺ ቀዩ አበባ እሾህ ያላት አበባ አሁን እሷን ብንወስድ ምንድነው የምታደርገው? ቅጠሏን ወደ ምንድነው ሞዲፋይ የምታደርገው? የምትቀይረው ወደ እሾህ። ለምን? የምታበቅለውን አበባ ማንም እንዳይቀነጥሰው ማለት ነው። ስለዚህ እቺን አሁን እንደ ምሳሌ መውሰድ እንችላለን። while other plant species may develop fruit only at the top of the canopy out of reach of non-climbing predator። አያችሁ? አንዳንዶቹ ደግሞ ምንድነው የሚያደርጉት? የሚበላ ፍሩት የሚያበቅሉትን ፍሩት የት ነው የሚያበቅሉት? at the top of the canopy ነው። እላይ ማለትም ላይክ እንስሳት ደርሰው የማይበሉበት ቦታ ላይ ፍሬያቸውን ያደርጋሉ። or some ስፒሺሶች ደግሞ ልክ እንደ ሮዝ አይነቶቹ ደግሞ እንዳይበሉ ምን ያደርጋሉ? እሾህ ያበቅላሉ። እነዚህ አሁን ኢንቫሲቭ ኤሊየን ስፒሺሶች ምሳሌዎች ናቸው። ላይክ በተፈጥሮ ያሉ እጽዋቶችን ግን ያሁን እኛ ምን በላው ጎመን፣ ጥቅል ጎመን ምናምን የምትሉት ምንም እሾህ ምናምን የለውም አይደለ? እነዚህ ኢንቫሲቭ ስፒሺሶች ግን ራሳቸውን ለማራባትና ለመጠበቅ የራሳቸው ጄኔቲክ ያለ የሆነ ሞዲፊኬሽን ራሳቸው ላይ የሚያካሂዱ ናቸው ማለት ነው።
ስለዚህ በአጭሩ ኢንቫሲቭ ስፒሸስ የሚባለው በተፈጥሮ እዛ ኢንቫይሮንመንት ላይ ያልነበረ ከሌላ ኢንቫይሮንመንት ላይ ፈልሶ የሚመጣ ስፒሸስ ሲሆን ያንን ስፒሸስ ምን እንለዋለን? ኢንቫሲቭ ኤሊያን ስፒሸስ እንለዋለን። እሺ ይሄንን ካየን ዴፊኒሽን ካየን፣ ሌላው ደግሞ ኮዝስ ኦፍ ኢንቫሲቭ ስፒሸስ ኤክስፓንሽን ምንድን ነው? እነዚህ ደግሞ መጤ የሆኑ እጽዋት ሊሆኑ ይችላሉ፣ እንስሳ ሊሆኑ ይችላሉ። እንዲስፋፉ ወይም ኤክስፓንድ እንዲያደርጉ የሚያደርገው ምክንያት ምንድን ነው የሚለውን ደግሞ እናያለን። አሁን በዚህ ቻፕተር የምናተኩረው ኢንቫሲቭ ኤሊያን ስፒሸሶች ላይ ቢሆንም ሞር ፎከስ የሚያደርገው ይሄ ቻፕተር ግን ምን ላይ ነው? ኢንቫሲቭ ኤሊያን የሆኑ ፕላንቶች ላይ ነው ማለት ነው። ስለዚህ አሁን እኔ ስለ ኢንቫሲቭ ስፒሸሶች በማወራበት ጊዜ ወይንም ስለ ኢንቫሲቭ ስፒሸሶች በማወራበት ጊዜ ፎከስ ማድረግ ያለባችሁ ስለ ፕላንት እያወራው እንደሆነ ማሰብ አለባችሁ ማለት ነው። ሶ the proliferation of invasive species is often exacerbated by climate change. Changes in the species that causes a genetic variation and increase an organism's ability to survive could occur in response to climate change. ስለዚህ የመጀመሪያው proliferation የምንለው ምንድን ነው? አንድ ነገር በፍጥነት በቁጥር እየጨመረ ሲሄድ increasing number ማለት ነው። ሰደን የሆነ ወይም በጣም ፈጣን የሆነ ራፒድ የሆነ ኢንክሪዚንግ ነምበር ሲኖር ፕሮላይፌሬሽን እንለዋለን ማለት ነው። እነዚህ በክላይሜት ቼንጅ ውስጥ ኢንቫሲቭ የሆኑ ስፒሸሶች በጣም በፍጥነት የማደግ ቻንስ አላቸው ወይንም ደግሞ ቁጥራቸው የመጨመር ቻንስ አለው ማለት ነው። ስለዚህ የአየር ንብረት በተቀየረ ቁጥር ለኢንቫሲቭ ስፒሸሶች ምን እያረግን ነው ማለት ነው? ኢንቫይሮንመንቱ እየተመቻቸ ነው የሚሄደው ማለት ነው። ቼንጅስ ኢን ዘ ስፒሸስ ዛት ኮዝ ጄኔቲክ ቫሪዬሽን ኤንድ ኢንክሪዝ አን ኦርጋኒዝም አቢሊቲ ቱ ሰርቫይቭ could occur in response to climate change። አሁን እነዚህ ስፒሸሶች የሚገርማችሁ ነገር ምንድነው? ጄኔቲክሳቸውን እየቀየሩ ነው የሚሄደው ወይንም ደግሞ ጂናቸውን ቫሪ እያደረጉ ነው የሚሄዱት ምን እንዲሆኑ እዛ ኢንቫይሮንመንት ውስጥ ሰርቫይቭ ለማድረግ ማለት ነው። ለምሳሌ አንድ ኢንቫይሮንመንት ላይ ቀዝቃዛ ከነበረ እዛ ቀዝቃዛ ኢንቫይሮንመንት ላይ ያደገ እጽዋት አለ ብላችሁ አስቡ እና ያ እጽዋት ምንድነው? ኢንቫሲቭ ስፒሸስ ነው። ከዛ በኋላ ምንድነው ያ ኢንቫይሮንመንት ተቀይሮ ወደ ሙቀት ከመጣ ያ እጽዋት ሰርቫይቭ ለማድረግ ምን ማድረግ አለበት? ራሱን መቀየር አለበት። ስለዚህ ምን ያደርጋል ማለት ነው? ጄኔቲክሱን ቫሪ ያደርጋል፣ ይቀይረዋል ማለት ነው። ለምን? እዛ ኢንቫይሮንመንት ላይ ምን ለማድረግ? ሰርቫይቭ ለማድረግ። ስለዚህ እጽዋቶቹ ምን እያደረጉ ነው የሚሄዱት? ጄኔቲካሊ ቫሪፋይ እያደረጉ ነው ራሳቸውን ለማሳደግ በዛ ኢንቫይሮንመንት ውስጥ ሰርቫይቭ ለማድረግ ራሳቸውን እየቀየሩ ነው የሚሄደው በክላይሜት ቼንጅ ውስጥ ማለት ነው። ስለዚህ ይሄ አንድ ምክንያት ነው እነሱ እንዲስፋፉ ምክንያቱ ይሆናል። ምክንያቱም ጄኔቲክሳቸው የተቀየረ ቁጥራቸው ኤክስፓንድ እያደረገ ነው የሚሄደው ማለት ነው። ሌላው ደግሞ ፍለዲንግ ነው። ፍለዲንግ የምንለው ደግሞ ምንድነው? ፍለዲንግ ካን ኮዝ ኤ ኒው ኢንቫሲቭ አኳቲክ ኦር ዌትላንድ ፕላንት ኢንቬሽን በት ኢት ካን ኦልሶ ዩዝድ ቱ ኮንትሮል ዘም። ስለዚህ ፍለዲንግ የምንለው ደግሞ እንደምታውቁት ጎርፍ ማለት ነው። ጎርፍም ኢንቫሲቭ ስፒሸሶች እንዲባዙ ምክንያት ከሚሆኑ ኮዞች ውስጥ አንዱ ነው። ላይክ የምናወራው ስለ ላንድ ላይ ሳይሆን ይሄ ፍለዲንግ የምንለው ነገር ደግሞ በውሃ አካላት ላይ እነዚህ እጽዋቶች ቅድም እንቦጭ ምናምን ስላችሁ እንቦጭ ውሃ ላይ ነው አይደለም የሚያድገው። እነዚህ ኢንቫሲቭ ስፒሸሶች ዌትላንድ የምንለው ደግሞ ላይክ እንደ ረግረግ መሬት ሊሆን ይችላል። ብቻ ሃይ አማውንት ኦፍ ዋተር ያለበትን ቦታ ዌትላንድ ነው የምንለው። ስለዛ እዛ አካባቢ ላይ እነዚህ ኢንቫሲቭ ስፒሸሶች እንዲስፋፉ ወይንም ደግሞ ራሳቸውን ስታብሊሽ እንዲያደርጉ ምን ያደርግላቸዋል ማለት ነው? መንገድ ይከፍትላቸዋል ማለት ነው። ነገር ግን ያው በፍለዲንግ የሚመጡ ኢንቫሲቭ ስፒሸሶችን መቆጣጠር ይቻላል። ሌላ ፍለዲንግ ኢዝ ኤ ታይፕ ኦፍ ዲስተርባንስ። ፍለዲንግ ማለት ኢትስ ኤ ታይፕ ኦፍ ዲስተርባንስ ነው። ዲስተርባንስ ማለት ምን ማለት ነው? ዲስተርባንስ ማለት አንድ መሬት በተፈጥሮ ያለው ባህሪ ያለ አይደለ ፕሮፋይል አለው። ለምሳሌ እናንተ ያላችሁበት አካባቢ ኢንቫይሮንመንት ላይ ሶይል ፕሮፋይላችሁ ለም አፈር ሊሆን ይችላል። በቃ በተፈጥሮ ያለው ፕሮፋይል ማለት ነው። ወይም ሸክላ አፈር ሊሆን ይችላል፣ ወይም ሳንድ ሊሆን ይችላል። እና ዲስተርባንስ ስንል ግን የዛን ሶይል ፕሮፋይል የሚቀይር ነገር ማለት ነው። ለምሳሌ ኖት ኦንሊ ፍለዲንግ ብቻ አይደለም ዲስተርባንስ። ለምሳሌ ፕሎዊንግ ሊሆን ይችላል። ፕሎዊንግ ማለት ምን ማለት ነው? እጽዋትን ለመትከል ብለን መጀመሪያ መሬቱ ያለውን ላይክ ኖርማል መሬት ከሆነ ያንን መሬት ስንቆፋፍረውና መጀመሪያ የነበረው ነገር ዲስትራፕት ስናደርግ ስናበላሸው ያንን ምን እንለዋለን? ዲስተርባንስ እንለዋለን ማለት ነው። ለምሳሌ እናንተ ክፍላችሁን አስተካክላችሁ ወጣችሁ ስትመጡ ክፍላችሁ ከተበጠበጠ ምን ሆኗል? ዲስተርባንስ ሆኗል። ስለዚህ አሁን መሬቱን ብንቆፋፍረው ላይክ እንደዛ አይነት ዲስተርባንስ ነው የሚፈጠረው። ፍለዲንግም ዲስተርባንስ ነው የሚፈጥረው። ሌላው ፋየርም እንደዛው እሳት መሬት
እሳት አደጋ ጊዜ ሲቃጠል ደኖች ሲቃጠሉ ምናምን መሬቱ ፕሮፋይሉን እየቀየረ ነው የሚሄደው፣ በተፈጥሮ የነበረውን ባህሪ ያጣል ማለት ነው። ስለዚህ ሌሎችም ፕራክቲሶች አሉ የመሬትን ፕሮፋይል ዲስረፕት የሚያደርጉ። እነዚህ ምን እንላቸዋለን? ዲስተርባንስ እንላቸዋለን። ስለዚህ ፍለዲንግ የምንለውም ነገር ኢስ ፓርት ኦፍ የዚህ ዲስተርባንስ ማለት ነው። ሶ ኢንቫሲቭ ፕላንት ስፒሽስስ ላቭ ዲስተርባንስ ቢኮዝ ኢት ፕሮቫይድስ አን ኦፖርቹኒቲ ፎር ስታብሊሽመንት። እና እነዚህ ኢንቫሲቭ ወይንም ደግሞ መጤ የምንላቸው ስፒሽሶች ወይም ዝርያዎች በጣም ዲስተርባንስን ይወዳሉ። ለምን? እነሱ እንደገና ለማደግ ሰርቫይቭ ለማድረግ ምን ይሰጣቸዋል ማለት ነው? እድል ይሰጣቸዋል ማለት ነው። ስለዚህ ይሄንን ኮንሲደር ማድረግ አለባችሁ ማለት ነው። ስለዚህ አሁን ስለ ምን አውርተናል? ስለ ዴፊኒሽን ኦፍ ኢንቫሲቭ ስፒሽሶች አውርተናል። ከዛ ደግሞ እንዴት ነው ኤክስፓንድ የሚያደርጉት ወይንም ደግሞ ኤክስፓንሽናቸው ምን ይመስላል የሚለውን ነገር አውርተናል። አሁን ደግሞ ክላሲፊኬሽናቸውን እናያለን ማለት ነው። 6.1 for 2 habitat biases classification of invasive species. So invasive species can be classified according to where they grow. Most species are terrestrial and found on land, but others are limited to aquatic environments. Some with only invest in particular crop or cropping system, complex plant communities or growing conditions. ስለዚህ ኢንቫሲቭ ስፒሽሶችን በሚያድጉበት ቦታ ላይ ተመስርተን በሁለት ክላሲፋይ እናደርጋቸዋለን። የመጀመሪያው ቴሪቶሪያል የምንለው ነው። ሁለተኛው ደግሞ አኳቲክ ኢንቫይሮንመንት የምንለው ነው። ስለዚህ እንደምታውቁት ቴሪቶሪያል ሲባል ላንድ ላይ የሚያድጉ ወይንም ደግሞ መሬት ላይ የሚያድጉ ናቸው። አኳቲክ ስንል ደግሞ ውሃ አካላት ላይ የሚያድጉትን ስፒሽሶች ደግሞ ምንላቸዋለን? ያው አኳቲክ ላይ የሚያድጉ ብለን በሁለት እንከፋፍላቸዋለን ማለት ነው። ስለዚህ እያንዳንዳቸውን ደግሞ ሌትስ ትራይ ዲፋይን ለማድረግ ለማየት እንሞክራለን ማለት ነው። የመጀመሪያው ቴሪቶሪያል ኢንቫሲቭ ስፒሽሶችን እኔ የመጀመሪያው ላይ ምንድን ነው የሚለው ፌኖታይፒክ ፕላስቲሲቲ ወይም ፌኖታይፒክ ፕላስቲሲቲ የምንለው ምንድን ነው? ፌኖታይፒክ ፕላስቲሲቲ ኢዝ ዘ ተርም ዩዝድ ቱ ዲስክራይብ ዘ ቫሪያንት ዛት ኦከርስ ቢትዊን ኢንዲቪዥዋል ፕላንትስ ኦፍ ዘ ሴም ስፒሽስ ዛት አር ግሮን ኢን ዲፍረንት ኮንዲሽንስ። አያችሁ፣ ይሄ ማለት ምን ማለት ነው? ፌኖታይፒክ ፕላስቲሲቲ ማለት ሁለት ኢንዲቪዥዋል ፕላንቶች ዘሴም የሆኑ ስፒሽሶች ናቸው። ማለትም ዝርያቸው አንድ አይነት ነው፣ ነገር ግን የሚያድጉት የት ነው? የተለያየ ኮንዲሽን ላይ ነው። ለምሳሌ እናንተ እና እህት አላችሁ እንበል ወይም ወንድም አላችሁ ሰምቲንግ። ከዛ ግን ያው ጄኔቲክሳችሁ ሲጠና እናንተም እህታችሁን ከእናትና ከአባታችሁ ስለተወለዳችሁ ዘሴም የሆነ ምንድን ነው ያላችሁ? ጄኔቲክስ ነው ያላችሁ። ግን ከሁለት አንዳችሁ በቃ ለምሳሌ እናንተ ላይክ አሜሪካ አደጋችሁ እንበል። አሜሪካ አደጋችሁ እናንተ ኢትዮጵያ አድጋችኋል። እህታችሁ ደግሞ አሜሪካ አድጋለች ብለን ብናስብ፣ አያችሁ ጂናችሁ አንድ አይነት ነው፣ ባህሪያችሁ ግን ይለያያል። ለምን? ያደጋችሁበት ኢንቫይሮንመንት። ለምሳሌ እህታችሁ አማርኛ ማውራት ላችል ትችላለች፣ እናንተ እንግሊዝኛ ማውራት ላችሉ ትችላላችሁ። ግን ያው እናንተ የተማራችሁ ስለሆነ ትችላላችሁ። ሶ ምንድነው ዲፍረንት ኮንዲሽን ላይ ነው ያደጋችሁት ነው። ስለዛ ነው ይሄ ፔኖታይፒክ ፕላስቲሲቲ የሚባለው ስፒሽሶቹ አንድ አይነት ጄኔቲክስ ኖሯቸው ግን የተለያየ ኢንቫይሮንመንት ላይ ሲያድጉ የሚያሳዩት የተለያየ የሆነ ካራክተር ነው ያለው። ስለዚህ ያንን ምን እንለዋለን? ፔኖታይፒክ ፕላስቲሲቲ እንለዋለን ማለት ነው። Plants exhibited this behavior. It's how some scientists prefer to think of phenotypic plasticity. Scientists say the malleable herbous perennial that grows in rich woodlands decide whether the node support in vegetable or sexual show 2 years before it appears above the ground. Anyways, phenotypic plasticity ማለት እጽዋቶቹ የተለያየ ካራክተር ነው የሚኖራቸው ማለት ነው። ስለዚህ ይሄንን ኮንሲደር ማድረግ አለባችሁ። ቤዚኩን እየነገርኳችሁ ነው እያለፍኩ ያለሁት። ሁለተኛው ደግሞ ላንድ ላይ የሚበቅል ወይንም ቴሪቶሪያል የምንለው ደግሞ ፐርፕለስ ስትራይፍ የምንለው ወይንም ደግሞ ላቴሪየም ሳሊኬሪያ የምንለው የእጽዋት አይነት ነው። ፎር ኤግዛምፕል ካሪስፖንድ ፊዚካሊ ቱ ኢሚዲየት ሰራውንዲንግስ። ይሄ እጽዋት ምንድን ነው የሚያደርገው? ዲዘርት ውስጥ ሊሆን ይችላል ወይ ላይክ በረሃ ውስጥም ሊሆን ይችላል። ግን እዛ ፊዚካል ኢንቫይሮንመንቱ ላይ ምን የሚያደርግ ነው? ሪስፖንድ የሚያደርግ ነው። ለምሳሌ ኢቭን ኤ ዲዘርት ካን ሃቭ ኤ ዴይ ኦፍ ክላውድ ሬን። እንደምታውቁት ኢቭን እንኳን አንድ ቦታ በጣም በረሃ ቢሆን
ቀዝቃዛ ቀን ሊኖር ይችላል፣ ዝናብ ሊኖር ይችላል። This is not always a permanent genetic difference like mutation or adaptation, but rather a transitory change that occurs within the individual plant life cycle. ስለዚህ አሁን እጽዋቱ የሆነ ላይክ በረሃ ላይ በቅሎ እንደዚህ አይነት ቅዝቃዜ በሚኖርበት ጊዜ ምን ያደርጋል ማለት ነው? ራሱን ለዛ ያመቻቻል። ያ ማለት ግን ቤዚክ የሆነ ሙቴሽን ወይንም ደግሞ አዳፕቴሽን አያካሂድም። ያ ማለት ጂኑ ምናምን አይቀየርም፣ ግን ለዛ ኮንዲሽን የሚመች ፊዚካል ቼንጅ ያደርጋል ነው። ስለዚህ ቤዚክ ባህሪው ላይ ጄኔቲክሱ ላይ አይደለም ለውጥ የሚያደርገው፣ ወይንም ደግሞ አዳፕቴሽን የምንለው ወይ ፕሮሰሱ ላይ አልፎ እጽዋቱ ወደ ሌላ ነገር አይደለም የሚቀየረው፣ ግን ፊዚካል ቼንጁን ቀይሮ ያንን ሲቹዌሽን ለማለፍ ይሞክራል ማለት ነው። ይሄ የትኛውን ቦታ ላይ ብትተክሉት ለቴሪየም ስታሊኬሪያ የምንለውን እጽዋት ብትተክሉት ምንድነው የሚያደርገው ማለት ነው? ራሱን ቫሪ አድርጎ ራሱን ያመቻቻል ለኢንቫይሮንመንቱ ማለት ነው። Variation in the nature and placement of new organs are most common changes to climatize to lower light levels on structural modification. It's elongate leaf morphology. አያችሁ ቀደም እንዳልኳችሁ ቤዚክሊ ጄኔቲክስ ላይ ምንም ለውጥ የለም፣ ግን እጽዋቱ ወይ ቅጠሉን ሊያሳድግ ይችላል፣ ወይ ሊያሳንስ ይችላል፣ ወይ ሊያሰፋ ይችላል፣ ወይ ሊያጠበው ይችላል። ስለዚህ ይሄ ሊፍ ሞርፎሎጂ ላይ ወይንም ደግሞ የቅጠሉ ስትራክቸር ላይ ነው ለውጥ የሚያደርገው። ለምን? እዛ ኢንቫይሮንመንት ላይ አመቺ ሆኖ ለመቀጠል ማለት ነው እንጂ ቤዚክሊ ባህሪው አይቀየርም የእጽዋቱ ማለት ነው። ስለዚህ ይሄ እንደዚህ አይነት እጽዋቶች አሉ ማለት ነው። ይሄንን ያው ሁለቱን ያየናቸው ቴርሺየሪ ላይ እናያቸዋለን። ሌላ አኩዋቲክ ኢንቫሲቭ ስፒሺስ የምንላቸው ናቸው። One of the risks of invasive aquatic and wetland plants is if their population grows enormously years after years with no limits. አያችሁ አሁን ደግሞ እነዚህ አኳቲክ ላይ ወይንም ደግሞ ውሃ ላይ ስለሚያድጉ ኢንቫሲቭ ስፒሺሶች ስናወራ በጣም ትልቁ ችግር ምንድነው? እጅግ በጣም በፍጥነት ነው የሚባዙት ማለት ነው። በቃ በጣም በፍጥነት ከአመት አመት ያለምንም ገደብ ምን ያደርጋሉ? ይባዛሉ። ምን ይላል? causing ecosystem to become unstable። ለምን? እዛ ኢንቫይሮንመንት ላይ በተፈጥሮ ያሉትን ነገሮች እየተሻሙ ምግብ እያጠፉ እራሳቸውን በፍጥነት ብዙ ቁጥር እየጨመሩ ስለሚሄዱ ኢኮሲስተማችን ይሄ የተረጋጋ ስቴብል እንዳይሆን ያደርጋሉ፣ አንስቴብል እንዲሆን ያደርጋሉ ማለት ነው። wetlands can get grown with invasive plant species to the point where native birds no longer choose to live there። ስለዚህ በተፈጥሮ እዛ አካባቢ ላይ ያሉ ነገሮች እየጠፉ ይመጣሉ ማለት እዛ አካባቢ የነበሩ አዕዋፋት ይሰደዳሉ። ለምን? ምቹ አይደለም ለነሱ ለመኖሪያ ምቹ ስለማይሆን ማለት ነው። ኢንቫሲቭ ፕላንት ስፒሺስ ፖዝ ኤ ትሪት ኤንድ ፍሬሽ ዋተር ሰፕላይስ። እንደገና ደግሞ ኢንቫሲቭ ስፒሺሶች ምን አይነት ችግር ነው የሚያመጡት? ውሃ ካለኝ ነው የሚበቅሉት ብለናል አይደለ? ስለዚህ ውሃውን ምን ያደርጋሉ ማለት ነው? ይጎዳሉ ማለት ነው። ማለትም አሁን እንግዲህ እኛ የምንጠጣው ውሃም ይሁን ምንም የውሃ አቅርቦት የሚመጣው ከተለያዩ የውሃ አካላት ነው። ስለዚህ እነዚህኞቹ ደግሞ ምንድነው የሚያደርጉት? የውሃ አካላት ላይ ጤናማ የሆነ ውሃ እንዳይኖር ፖዝ ያደርጉታል፣ ያንን ሰፕላይ ሲስተም ማለት ነው። ስለዚህ ጤናማ የሆነ የውሃ አቅርቦት እንዳይኖር ራሱ ምክንያት ይሆናሉ ማለት ነው። አኳቲክ ኤንድ ዌትላንድ ፕላንትስ ኮምፒት ፎር ሰንሻይን፣ ለፀሐይ ብርሃን እንደገና ምን ያደርጋሉ? በተፈጥሮ እዛ ኢንቫይሮንመንት ላይ ካሉት ጋር ኮምፒት ያደርጋሉ፣ ለኒውትሪየንት ለምግቦች ኤንድ ዋተር ዊዝ ኢንቫሲቭ አኳቲክ ኤንድ ዌትላንድ ፕላንት። ስለዚህ በተፈጥሮ ያለውን ኢኮሲስተም እያዛቡት ነው የሚሄዱት። ምክንያቱም በጣም በቁጥር በፍጥነት ስለሚጨምሩ ላይክ እያንዳንዱን ሰንሻይን በሉት ውሃ በሉት ሪሶርሱን እየጨረሱት ነው የሚሄዱት ማለት ነው። they are generally more aggressive than their native equivalents in getting these nutrients and consuming them። አያችሁ እነዚህ ሞር አግሬሲቭ ናቸው በፍጥነት እንደዚህ እዛ አካባቢ ላይ በተፈጥሮ ያሉትን እጽዋቶች እንደነዚህኞቹ አይደሉም። እነዚህ ሞር አግሬሲቭሊ ነው፣ በጣም ብዙ ኒውትሪየንት ይጠቀማሉ፣ በጣም ብዙ ውሃ ይጠቀማሉ፣ በፍጥነት ራሳቸውን ያባዛሉ ማለት ነው። as a result biologically diversified plant ecosystem has given a way to monoculture of one invading species። ስለዚህ እነዚህ ምን እያደረጉ ነው የሚሄዱት? እነዛ ምግብ እያሳጡ እየተሻሙ በቁጥር እየጨመሩ ይሄዱና አካባቢውን በሙሉ ሌሎችን አጥፍተው ራሳቸው ይቆጣጠሩታል። ይሄ ደግሞ ምንን ያመጣል? ባዮዳይቨርሲቲ ሉዝን ያመጣል። ባዮዳይቨርሲቲ ደግሞ ማለት ምን ማለት ነው? ብዝሃ ህይወት ማለት ነው አይደለ? በጣም የተለያዩ ነገሮች ናቸው አንድ ኢንቫይሮንመንት ላይ የሚኖሩት። ስለዚህ ያ ነው የኢኮሲስተማችን ውበት። ስለዚህ ያንን ምን እያደረጉት ነው የሚሄዱት? እየጎዱት ሞኖካልቸር ይሆናል። አንድ አይነት
ኢንቫሲቭ የሆነ ስፒሸስ ብቻ ያንን አካባቢ ይቆጣጠረዋል ማለት ነው። ያ ደግሞ ምን አይደለም ማለት ነው፣ ጥሩ አይደለም ማለት ነው። ሌላው አኳቲክ ኢንቫሲቭ ፕላንትስ አር ሞዲፋይድ ስትራክቸራሊ ቱ ሊቭ ኢን ዋተር they have been categorized further based on location in aqueous environments. These categories are floating, emergent and submergent ብለን እንከፍላቸዋለን። እነዚህ ራሱ አኳቲክ ኢንቫሲቭ ፕላንት የምንላቸው በውሃ ውስጥ ምን ያደርጋሉ? ሞዲፋይ ያደርጋሉ፣ ይኖራሉ ብለናል አይደለ? እና ውሃው ላይ ራሱ በሚገኙበት ኢንቫይሮንመንት ወይም ሎኬሽን ላይ ተመስርተን ደግሞ ካታጎራይዝ እናደርጋቸዋለን፣ እንከፋፍላቸዋለን ማለት ነው። የመጀመሪያው ፍሎቲንግ ነው፣ ከዛ ኢመርጀንት አለ፣ ሰብመርጀንት የሚባሉት አሉ ማለት ነው። ስለዚህ እነዚህ ነገሮች ምንድናቸው የሚለውን ነገር ደግሞ ሌትስ ትራይ ቱ ሲ ማለት ነው። የመጀመሪያው ፍሎቲንግ ዊድስ የምንላቸው ናቸው። ፍሎቲንግ ዊድስ የምንላቸው አር ፕላንትስ ዛት ረስት አፖን ዘ ዋተር ሰርፌስ ኤንድ ዜር ሩት hang freely on the water or sometimes attached to the bottom of the shallow ponds or streams. ስለዚህ እነዚህ ፍሎቲንግ ዊድስ የምንላቸው እጽዋቶች ወይንም ደግሞ ኢንቫሲቭ እጽዋቶች ምንድነው የሚያደርጉት ማለት ነው? የት ነው ያሉት? ውሃው ላይ ነው የሚበቅሉት ብለናል። ነገር ግን ስራቸው መሬት አይዝም፣ ማለትም ውሃ ውስጥ ከውሃው ስር ያለው መሬት አይዝም። አንዳንዴ ግን ሻሎወር የሆነ ማለት ቦታው ጥልቀት ከሌለው ከላይ ስር ሊኖር ይችላል። ሻሎወር ከሆነ ማለት ላይክ በጣም ዲፕ ካልሆነ ውሃው እና ስስ ከሆነ ዴፕዙ ቅርብ ከሆነ ሻሎወር ላይ ሊሆን ይችላል። በብዛት ግን ፍሎቲንግ ዊድስ የምንላቸው ፍሎት ማለት ራሱ መንሳፈፍ እንደማለት አይደለም። ስለዚህ እነዚህኞቹ ስራቸው ውሃው ላይ ተንሳፎ ነው ያለው ማለት ነው። እነዚህኞቹም ፍሎቲንግ ዊድስ እንላቸዋለን። ሁለተኞቹ ደግሞ ኢመርጀንት ስፒሸስ የምንላቸው ዚስ ስፒሸስ አር ፕላንትስ ዛት ግሮ ኢን ናቹራል ማርሽላንድስ ኤንድ can found around the shoreline of ponds and its lateral zone of lake. lateral የምንለው ዞን አለ ሌክ ላይ ማለት ነው። ስለዚህ እዛ አካባቢ ላይና ኩሬዎች ጠርዝ ላይ ምናምን ነው የምናገኛቸው እነዚህ ኢመርጀንት ስፒሸሶችም ማለት ነው። they generally larger stems or other support structure in the response to the water level. አያችሁ እነዚህኞቹ ደግሞ ተለቅ ያለ ስቲም አላቸው፣ ላይክ ስቲም አላቸው፣ ሰፖርት ስትራክቸር እንደ ግንድ አይነት ነገር አላቸው። ያንን የሚደግፍ ያንን የውሃ ሌቭል የሚደግፍ ሰፖርት የሚያደርግ ራሳቸውን ሰፖርት የሚያደርግ ስትራክቸራል ሲስተም አላቸው። ኢመርጀንት ስፒሸስ ኦልሶ ሩትድ ኢን ቬሪ ዳምፕ ሶይል ኤንድ ስታንድ አፕራይት። አያችሁ የቅድሞቹ ሻሎወር ላይ ነው አይደለ ራሳቸውን እንትን የሚሉት ወይም ደግሞ ላይክ ኢቨን ኢፍ መሬት ላይ ይዙ ይችላሉ። እነዚህኞቹ ግን ዳምፕ የሆነ ሶይል ላይ ነው መሬት ላይ ወይንም አላማ አፈር ያለበት ዳምፕ የሆነ ሶይል ያለበት ቦታ ላይ ስታንድ አፕ ነው የሚያድጉት ማለት ነው። at the water level in the lake or pond rises ለምሳሌ እነሱ ካደጉ በኋላ የሌክ ወይንም ደግሞ የኩሬው የውሃ መጠን ራይዝ በሚያደርግበት ጊዜ ኢመርጂንግ ስፒሸሶች ምን ያደርጋሉ ማለት ነው? ሰፖርት ቲሹ ዴቨሎፕ ያደርጋሉ። ለምን? ውሃው ወጦ እንዳያስቀራቸው ያንን መቋቋም የሚችል ሰፖርት ሲስተም ዴቨሎፕ እያደረጉ ነው የሚሄዱት ማለት ነው። Eventually, buoyancy gives floating-lived species like waterlilies and competitive advantage because they are not forced to build more structure when with depth changes. አያችሁ ባዮናንሲ የምንለው ምንድነው? የውሃው መጠን ግን እየቀነሰ ሲሄድ እነሱ ሞር ስትራክቸር ምናምን ዴቨሎፕ ማድረግ ስለማይጠበቅባቸው ለነሱ ምንድነው ማለት ነው ኢትስ ሄልፕፉል ማለት ነው። ስለዚህ እነዚህኞቹ ሁለተኞቹ ናቸው ማለት ነው። ሌላኛው አይነት ደግሞ ማንግሮቭስ የምንለው አለ ማለት ነው። ማንግሮቭስ የምንለው ደግሞ ምንድነው? ኢመርጀንት ኢንቫሲቭ ስፒሸሶች ናቸው ዛት ኢን lives in saline water and must deal with the problem of salt environment in tropical and subtropical location. እነዚህኞቹ ማንግሮቭስ የምንላቸው ደግሞ በብዛት የሚያድጉት ምን ላይ ነው? ሲያል ሌቭል ላይ ነው፣ ማለትም ጨዋማ የሆነ ውሃ ላይ ነው ማለት ነው። እና the mangroves competitive adaptation is to have its roots above the water to obtain oxygen. እነዚህኞቹ ደግሞ ምንድነው የሚያደርጉት ማለት ነው? ከሩታቸው ምንድነው ምን እያለን ነው? ሩታቸው ከወተሩ አባቭ ሊሆን ይችላል። ማለትም ስሩ እንግዲህ ያስቡት ከውሃው በላይ ነው የሚሆነው። ለምን? ምክንያቱ ደግሞ ምንድነው? ኦክሲጅንን ኦብቴን ለማድረግ። ለምን? ወደ ታች ዲፕ በገባችሁ ቁጥር የኦክሲጅን አክሰስ እየቀነሰ ነው የሚመጣው። in a fine frequently wet marks there are very little ኦክሲጅን አክሰሰብል። እንዳልኳችሁ ማክ በሆነ ቁጥር ጭቃ የሆነ በሄደ ቁጥር የኦክሲጅን አማውንት እየቀነሰ ነው የሚሄደው። ቬሪ ሊትል የሆነ የኦክሲጅን አክሰሰቢሊቲ ነው ያለው። ስለዚህ ምን ያደርጋሉ ማለት ነው?
ሩታቸውን ግሩ ያደርጋሉ። ከምን ውስጥ ከጭቃው በላይ ወይም አሁን አፈር ላይ ነው አይደል ስር ያለው፣ ከዛ በላይ ከመዱ በላይ ራሳቸው ምን ያደርጋሉ? ዴቨሎፕ ያደርጋሉ፣ ግሮ አፕ ያደርጋሉ ማለት ነው። ለምን? ኦክሲጅን አክሰስ ለማድረግ አሎዘም ቱ በርዝ፣ እንደገና ደግሞ ለመተንፈስ እንዳልኳቸው ኦክሲጅን አክሰስ ለማድረግ እና ፕላንቱን ሰፖርት ለማድረግ ወደ ላይ ሩቶቻውን ከመድ በላይ ያወጣሉ ማለት ነው። ከዛ በኋላ ሞኖላይቲክስ ኢኳል ሞር ኦክሲጅን ኤንድ ቫይስ ቨርሳ። ስለዚህ ኢኳል የሆነ ኦክሲጅን አክሰስ ማድረግ ይችላሉ ማለት ነው። ሌላው ቤዚክሊ አሁን የምናየው ሌላው አይነት ደግሞ ወተር ሃይፊንዝ ወይንም ደግሞ አይኮኒያ ክራስፒየስ የምንለው ኢትስ አናዘር ኢመርጀንት አኳቲክ ፔረናል ነው ዛት ዴቨሎፕስ ሩትስ ኦፍ ቲክ ስፖንጅ ሊቭስ። ይሄኛው ደግሞ እንደገና ሌላ ታይፕ ነው እና ምን አይነት ነው ይሄ ደግሞ ያለው ማለት ነው? ቲክ የሆነ ሩት አለው። እንደገና ደግሞ ቅጠሉን በምትነኩበት ጊዜ እንደ ስፖንጅ አይነት ካራክተር አለው። እንደ ስፖንጅ አሁን ስፖንጅ ስትነኩ ልስላሴ ያለው እንደዚህ አይነት ስትራክቸር ነው። ሊቭ አለው። ኢትስ ኔቲቭ ቱ ሳውዝ አሜሪካ፣ ያው የተነሳው ከሳውዝ አሜሪካ ነው። አሁን ግን በት ኢትስ ናው ፋውንድ ኦን ኤቭሪ ኮንቲነንት ኤክሰፕት አንታርክቲካ። ከአንታርክቲካ ውጪ ሁሉም ኢንቫይሮንመንት ላይ ተሰራጭቷል ማለት ነው። ስለዚህ ይሄ በጣም ከባድ ነው እና ምን ይላል? ኤንድ ኢትስ ዲስትሪቢዩሽን ኢዝ ላይክሊ ቱ ኤክስፓንድ አት ዘ ቴምፕሬቸር ዋርምስ። አሁን ቴምፕሬቸር እንደሚጨምረው ፍጥነቱ ያን ያህል ነው ማለት ነው። ዘ ዋተር ሃይሲንዝ ካን ቢ ፋውንድ ኢን ፒውር ስትራንድስ አሎንግ ዘ ኤጀስ ኦፍ ፖንድስ፣ ሌክስ፣ ካናልስ፣ ዲችስ ኢን ስሎ ሙቪንግ ስትሪምስ ኤንድ ፍሎሪሽስ ኢን ሻሎ ዋተር ማርሽስ። እና የት ነው የሚገኘው ብትሉ በፓውንድ ውስጥ ማለት ኩሬ፣ ሌክ ላይ ማለትም ሀይቅ፣ ካናል የምንለው የውሃ ማስተላለፊያዎች ላይ፣ ዲች የምንለው ይሄ በየሰፈሩ ያለው የውሃ ማስተላለፊያ ቱቦ ላይ፣ ስሎ ሙቪንግ ስትሪሞች ላይ እያንዳንዱ ቦታ ላይ ሞር መብቀል ይችላል። ብዙ ቦታዎች መብቀል ይችላል። ለዛ ነው በፍጥነት ምን ማለት ይቻላል ኢንቫይሮንመንቱን መቆጣጠር የቻለው ዓለምን መቆጣጠር የቻለው ማለት ነው። እና ሌላው እዚህ ጋር ቤዚክሊ ልትይዙ የሚገባው ይሄ ነገር ምን እያመጣ ነው? ሃይድሬትስ ዲኦክሲጅኔትድ ሪቨርስ ውሃ እንዳያገኝ ማለትም እዛ እንትኑ ሪቨር ላይ ወይንም ደግሞ ወንዞች ላይ የኦክሲጅን እጥረት እንዲፈጠር፣ ምክንያቱም ሩቶቻቸው እየተያያዙ ስለሚበቅሉ ላይክ ኦክሲጅን ፔኔትሬት ማድረግ ወደ ውስጥ መግባት አይችልም። ስለዚህ ዲኦክሲጅኔትድ ይፈጠራል። ኪሊንግ ፊሽ፣ ያው ኦክሲጅን የለም ማለት ደግሞ ፊሾች መኖር አይችሉም እዛ አካባቢ ላይ። ሪዲዩሲንግ ሬዚደንትስ ኢንካም ኤንድ ፉድ ሰፕላይ። ስለዚህ የሰዎችንም የምግብ አቅርቦት፣ ምክንያቱም በአሳ ምናምን የሚተዳደሩ እንደገና ደግሞ የምግብ አቅርቦት ሲስተሙ ላይ ራሱ በጣም ከፍተኛ የሆነ ተጽዕኖ እየፈጠረ ያለ አይነት ነው ማለት ነው። ሌላው ሰብመርጅድ ዊድስ የምንላቸው ናቸው። ሰብመርጅድ የምንላቸው ደግሞ ኦልሶ ኤ ፊው ፍሎቲንግ ስቲምስ ኦር ሊቭስ ሜይ ኤግዚስት ኦን ዘ ዋተር ሰርፌስ ዚስ ፕላንትስ ግሮ ኮምፕሊትሊ አንደር ዋተር። እነዚህኞቹ ደግሞ ሰብመርጅድ የምንላቸው ከውሃው ላይክ ሰርፌስ ላይ የምታዩት ነገር ላይኖር ይችላል። አንዳንዴ ሊኖር ይችላል። ሜቢ ቅጠል ወይ ግንዱ ምናምን ልታዩት ትችላላችሁ። ሞስት ኦፍ ዘ ታይም ግን ሰብመርጅድ ዊድስ የምንላቸው ምንድነው የሚያደርጉት ማለት ነው? ከውሃው በታች ነው የሚኖሩት ወይንም ደግሞ አንደር ዘ ዋተር ነው ማለት ነው የሚያድጉት። እነዚህ ምን እንላቸዋለን? ሰብመርጅድ ዊድስ እንላቸዋለን ማለት ነው። ስለዚህ ይሄንን ምን ማድረግ አለብን ማለት ነው? ኮንሲደር ማድረግ አለብን ማለት ነው። ሶ ሌላው የምናየው ምንድነው? ኢኮሎጂካል ክላሲፊኬሽን ኦፍ ኢንቫሲቭ ፕላንትስ። ቅድም እንግዲህ በሚኖርበት ቦታ ላይ ተመስርተን ከፋፍለናቸዋል። አሁን ደግሞ ኢኮሎጂካል ክላሲፊኬሽን ስንል ኢንቫሲቭ ፕላንትስ አር ኦፍን ክላሲፋይድ ዩዚንግ ኢኮሎጂካል ካታጎሪ ሪሌትድ ቱ ፖፑሌሽን ቢሄቪየር ፎር ፌዝስ ኦፍ ኢንቬንሽን አር ዲፋይንድ አስ ፎሎስ። እንግዲህ እዛ ኢንቫይሮንመንት ውስጥ አዳፕት የሚያደርጉበት የሚኖርበት የራሱ የሆነ ስቴጅ አለ፣ ፌዝ አለው ማለት ነው። እነሱን ለማየት እንሞክራለን ቶሎ ቶሎ። የመጀመሪያው ኢንትሮዳክሽን ፌዝ የምንለው ነው። ኢንትሮዳክሽን ፌዝ የምንለው ኢዝ ዘ ፌዝ ኦፍ ኢንቬንሽን ዛት ሪዛልትድ ፍሮም ዲስፐርስድ ዊድስ አራይቪንግ አት ኤ ሳይት
beyond their previous geographical range and establishing population of adult plants, transportation species become common in an area። ስለዚህ ኢንትሮዳክሽን የምንለው ያው የዚህ ፌዝ መጀመሪያው ነው ማለት ነው። ኢንትሮዳክሽን የምንለው የዚህ ፌዝ መጀመሪያው ነው። በዚህ ጊዜ ምንድነው የሚሆነው? እነዚህ ነገሮች ከመጀመሪያ ከነበሩበት ኢንቫይሮንመንት ወደ ሌላ ኢንቫይሮንመንት የሚፈልሱበት ወይ ነው። ለምሳሌ በእንስሳት ምክንያት ሊመጡ ይችላሉ፣ ሰዎች ሊያመጧቸው ይችላሉ፣ በፍለዲንግ ሊመጣ ይችላል። በተለያዩ ሪዝኖች ምን ያደርጋሉ? ዲስፐርስ ያደርጋሉ ማለት ነው። ከአንድ ሳይት አራይቭ አድርገው ወደ ሌላ ቦታ አንድ ሳይት ወደ ሌላ ሳይት የሚመጡበት ኮንዲሽን ማለት ነው። ሶ ይሄኛውን ነው ኢንትሮዳክሽን ፌዝ የምንለው። ስለዚህ እነዚህ ምንድነው ማለት ነው? እዛ ኢንቫይሮንመንት ላይ ከመጡ በኋላ ራሳቸው ምን ያደርጋሉ? ኤስታብሊሺንግ ፖፑሌሽን ኦፍ አዳልት ፕላንትስ ራሳቸውን ያሳድጋሉ፣ ልጅ ይወልዳሉ ኢነሰንስ እና ትራንስፖርቴሽን ስፒሺስ ቢካም ኮመን አን ኤሪያ። ስለዚህ ኢንትሮዳክሽን ላይ ቤዚክሊ ምንድነው የሚሆነው? እነዚህ እጽዋቶች ከሌላ ኢንቫይሮንመንት ወደ ሌላ ኢንቫይሮንመንት በተለያየ ሚንስ መጥተው ሲያድጉ ማለት ነው። ሲያድጉ ይሄን ምን እንለዋለን? ኢንትሮዳክሽን ፌዝ እንለዋለን። ሁለተኛው ናቹራላይዜሽን የምንለው ነው። ይሄኛው ደግሞ ሁለተኛው ፌዝ ነው። ምን ይላል? ኢን ዘ ሰከንድ ፌዝ ዱሪንግ ዊች ዘ ስፒሺስ ኤስታብሊሽ ኒው ሰልፍ ሰስቴኒንግ ፖፑሌሽን ዲስፐርስስ ዋይድሊ ኤንድ ኢንተግሬት ኢንቱ ሎካል ፍሎራ። ስለዚህ በዚህ ጊዜ ደግሞ ሰልፍ ሰስቴኒንግ የሆነ ፖፑሌሽን ይፈጥራሉ ማለት ነው። ራሳቸውን ምን ማለት ነው? ሰልፍ ሰስቴኒንግ ማለት እነዚህ ስፒሺሶች ራሳቸውን ችለው ኢንዲፔንደንትሊ መኖር ይችላሉ። ኢንቫይሮንመንቱ ላይ ተላምደዋል፣ መስፋፋት ችለዋል። እንደገና ደግሞ ከዛ ከነበረው ሎካል ፍሎራ ወይንም ደግሞ ከኢኮሲስተሙ ጋር ተግባብተዋል ማለት ነው። አባዮቲክ ቫሪያብል such as high temperature, high pH, high salinity determine whether an introduced species can survive and reproduce in the new environment። ግን አባዮቲክ ቫሪያብል የምንላቸው አለ ላይክ ፒኤች በሉት፣ ሳሊኒቲ በሉት፣ ቴምፕሬቸር በሉት። እነዚህ ነገሮች ግን እነዚህ ስፒሺሶች ከመጡ በኋላ በዚህ ፌዝ ላይ የሚባዙበትን ሁኔታ ሰርቫይቭ የሚያደርጉበትን ሁኔታ ምን ያደርጋቸዋል? ይወስነዋል ወይንም ደግሞ ዲፋይን ያደርገዋል ማለት ነው። ስለዚህ እነዚህ ቤዚክ ናቸው። ሌላው ኮሎናይዜሽን ነው። ኮሎናይዜሽን ምንለው ኢትስ ዘ ሰርድ ስቴፕ ኢን ዊች ፕላንትስ ኢዝ ፋውንዲንግ ፖፑሌሽን ሪፕሮዲውስ ኤንድ መልቲፕላይ ቱ ፎርም ሰልፍ ሰስቴኒንግ ኮሎኒ። በዚህ ጊዜ በቃ ኦልሬዲ ፕላንቶቹ እንትን ብለዋል፣ ተስፋፍተዋል እና ምን አድርገዋል? አካባቢውን ተቆጣጥረዋል። እንደገና ደግሞ ምን ማድረግ ጀምረዋል? ሪፕሮዲውስ ማድረግ ጀምረዋል። ራሳቸውን ማባዛት ጀምረዋል። ሰልፍ ሰስቴኒንግ የሆነ እንዳልኳችሁ ቅድም ራሱን ችሎ መራባት የሚችል መባዛት የሚችልበትን ኢንቫይሮንመንት ፈጥሯል ማለት ነው። ኮሎናይዝ አድርጎታል ስንል ምንድነው? ኮሎናይዝ ማድረግ መግዛት እንደማለት አይደለ? ስለዚህ ኢንቫይሮንመንቱን ተቆጣጥረውታል ማለት ነው። ኤሊያን ኦርጋኒዝምስ ኮምፒት ፎር ሪሶርስስ ባይ ግሮዊንግ ኩዊክሊ ኤንድ ኤፊሽንትሊ። ስለዚህ በዚህ ጊዜ በፍጥነት እያደጉ አካባቢው ላይ የነበሩትን ኔቲቭ የሆኑ እጽዋቶችን ወይም በተፈጥሮ የነበሩትን ኢንቫይሮንመንቱ ላይ የነበሩትን ስፒሺሶች ምን ማድረግ ይጀምራሉ ማለት ነው? ኮምፒት እያደረጉ ሪሶርሶቹን እየተጋፉ እየበሉ ምናምን ኪውክሊ ያድጋሉ፣ ግሮ ያደርጋሉ ማለት ነው። ሌላው የመጨረሻው ስቴፕ ዲስፐርሳል የምንለው ነው። ኢትስ አ ፎርስ ስቴፕ ነው። ይሄኛው ደግሞ ኦሬዲ የመጨረሻው ፋይናል ስቴፕ ነው ማለት ነው። ምን ያደርጋሉ? እዚህ ጋር ደግሞ እንደገና ወደ ሌላ ቦታ ምን ማድረግ ይጀምራሉ? ስፕሬድ ማድረግ ይጀምራሉ። መባዛት የሚጀምሩበት ወይንም ደግሞ የሚስፋፉበት ተርም ነው ማለት ነው። ባይ ዲስፐርሳል አቢሊቲ እንዳልኳችሁ ዲስፐርሳል አቢሊቲ የምንለው ነገር አለ። ዲስፐርሳል ቬክተር የምንለው ነገር አለ። ዲስፐርሳል ቬክተር ማለት ሰዎች ሊሆኑ ይችላሉ፣ እንስሳቶች ሊሆኑ ይችላሉ። ይሄ ዲስፐርሳል አቢሊቲ የምንለው ደግሞ የነዛ ስፒሺሶች አቢሊቲ ነው ማለት ነው። ሌላው ሃቢታት ኮንቲነስ ዘ ስፔስ ኦፍ ዲተርሚኔሽን ካን ቢ ዲተርማይን ባይ ካይኔቲክ ፕሮዳክሽን ቶለራንስ ቱ። እንደገና ደግሞ ይሄ ዲስፐርሳል የምንለው ደግሞ ዲተርማይን የሚደረግባቸው የተለያዩ ነገሮች አሉ። ለምሳሌ ካይኔቲክ ፕሮዳክሽን ሊሆን ይችላል። ቶለራንስ ቱ ሎ ፒ ኤንድ ኤን። ይሄ ፒ ኤንድ ኤን ማለት ምንድነው? ፎስፈረስ እና ናይትሮጅን አቬይላቢሊቲ። እዚህ ጋር ዲስፐርሳልን ደግሞ ተርማይን የሚያደርግልን ማለት ነው። ሳልት ቶለራንስ እና እነዚህ የመሳሰሉት ነገሮች ምንድናቸው? ዲስፐርሳልን አፌክት የሚያደርጉ ነገሮች ወይንም ዲተርማይን የሚያደርጉ ነገሮች ናቸው። ይሄኛውን ግራፍ በደንብ ስታዩት ደግሞ ምንድነው የሚያሳየን? ኤክስፖኔንሻል ግሮዝ ኤንድ ስፕሬድ፣ ይሄ ስርጭታቸውን ነው የሚያሳየን ማለት ነው። ስለዚህ ሁሉ ጊዜም ቢሆን አሁን ከዚህ ግራፍ የምናየው ነገርየው ምን እያደረገ ነው የሚሄደው? ስፒሺሱ ኢንትሮዳክሽን ካያችሁ በኋላ እየጨመረ ነው አይደለም የሚሄደው። እና ምንድነው አሁን የምናየው በዚህኛው ቀስት በኩል
በግራ በኩል ያለውን ቀስት ስታዩት ምን ይላል? ኮንትሮል ኮስት ይላል። እዚህ ጋር ደግሞ ምን ይላል? ኤሪያ ኢንቨስቲጌትድ ይላል አይደለ? ስለዚህ በቆያችሁ ቁጥር እነሱን ለማስወገድ የምናወጣው ኮስት እየጨመረ ነው የሚሄደው። ስለዚህ ኢንቫሲቭ ኤሊያን ስፒሽሶች የሆነ ኢንቫይሮንመንት ላይ ሲመጡ ቶሎ የማስወገድ ስራ መስራት አለብን ማለት ነው። ስሩ ታይም ኮስታችን በጣም እየጨመረ ነው የሚሄደው። አሁን መጀመሪያ ላይ ትንሽ ነበር፣ አረንጓዴው ላይ አይታችሁ ከሆነ ከዛ እየጨመረ ሄዶ ግራፉ ቀይ ላይ ሲደርስ በጣም ሃየር የሆነ ኮስት ነው የሚያስወጣ ማለት ነው። ስለዚህ እቺ ግራፍ ምን ነው የምታሳየን ማለት ነው? የሚያስወጣንን ኮስት እየጨመረ ታይሙ በሄደ ቁጥር ለነሱ የምናወጣው ኮስት ምን እያለ ነው የሚሄደው? እየጨመረ ነው የሚሄደው ማለት ነው። ስለዚህ ይሄንን መገንዘብ ያስፈልጋል። ሌላው what are major impacts of invasive plants? ምንድነው ኢምፓክት የሚያደርጋቸው ተጽዕኖ ያላቸው ነገሮች እነዚህ ላይ ምንድናቸው? invasive plants are one leading drivers of biodiversity losses። ቅድም እንደተነጋገር ነው biodiversity lose እንድናደርግ በጣም ያደርጋሉ። species extinction በቃ እዛ ኢንቫይሮንመንት ላይ ያሉ ዝርያዎች እንዲጠፉ ያደርጋሉ። and engagement of natural endangerment of ናቹራል ኢኮሲስተም። ስለዚህ ኢኮሲስተማችንን አደጋ ውስጥ ይከታሉ ማለት ነው። they are causing native insects, birds and other species to lose habitat and food supplies። ስለዚህ በአካባቢው ላይ ደግሞ በተፈጥሮ የነበሩ ኢንሴክቶች፣ አዕዋፍ እና ሌሎች ዝርያዎችን የሚኖሩበትን ሀቢታት እንዲያጡና የምግብ አቅርቦታቸው እንዲጠፋ ያደርጋሉ ማለት ነው። ስለዚህ ኢንቫሲቭ ስፒሽሶች ደግሞ ዲስረፕትስ ኖርማል ኢኮሎጂካል ፕሮሰስ ሰች አስ ፕላንት ኮሚኒቲ ሰክሰሽን አስ ዌል አስ ኔቲቭ ፕላንት አኒማል ኮኔክሽን። ይሄ በተፈጥሮ ያለውን እጽዋትና አኒማል ያላቸውን ኮኔክሽን ኮሚኒቲውን ጠቅላላ ነው የሚያጠፉት ማለት ነው። ስለዚህ ይሄ ደግሞ ሄዶ አዘ ኤንድ ኦፍ ዘ ዴይ የሰዎችን ጤና ራሱ በጣም አደጋ ላይ የሚጥል ነገር ይፈጥራል ማለት ነው። ስለዚህ እንግዲህ በዛሬው ቪዲዮ ስለ ኢንቫሲቭ ስፒሽሶች በደንብ እንደተረዳችሁ ተስፋ አደርጋለሁ። በቀጣይ ፓርት 3 ቪዲዮ ላይ ደግሞ ከፖቨርቲ ጀምሮ ያለውን አይተን ለመጨረስ እንሞክራለን። ቴንክ ዩ ፎር ዋቺንግ።